ትምህርቷን ጀመረች። ትምህርቷን እየተማረች አሁን ልክ ጃንዋሪ ላይ ነው ጃንዋሪ ፌብሩዋሪ ማርች አይደል ጃንዋሪ ላይ ልጄና እናቴ ናፈቀችኝ። ልጄ ጋር ሆኜ እናቴ ጋር ሆኜ እዛው ቁጭ ብዬ ቲክታክ እየሰራው እዛ ነው የምቀመጠው፣ የሆነ ነገር አድርግልኝ እዛ አለች። ትምህርቱስ አልኳት። ትምህርቱን በቃ አልፈልግም አለች። ለምንድነው የማትማሪው አልኳት። ለእነ ሌኒዝ ነግረሻል እንደዚህ ብለሽ? አልነገርኩም። ያውቃሉ? አያውቁም። ታዲያ ዝም ብለሽ ነው የምትሄጂው? በቃ እኔ እዛም እናቴ እየደወለች ጎረቤትም እየደወለ ልጅሽን ትታ ገበያ ትሄዳለች፣ ልጅሽ ብቻውን ነው የሚቀመጠው ብሎኛል። እኔ ደስተኛ አይደለሁም። ልጄ እንደዛ ብቻውን ልጄም ናፍቃኛለች። እሷ ጋር ነው መሄድ የምፈልገው ልጄን እና እዛ ሆኜ ላሳድጋት አለች። ሌኒዝ ደግሞ ልጅሽን አምጪና እዚኛ ጋር አብረሽ ልጅሽን እዚህ ቁጭ ብሎ ትምህርትሽን ተማሪ ብላታለች። ከዛ በፊት ሰው ሺሴን ነው። እኔ ደግሞ ምን አልኳት? ትምህርት ማትማሪ ከሆነ እኔ አላግዝሽም። ትምህርት ማትማሪ ከሆነ አዶና ፔኒ አልሰጥም። መልካሜ ትምህርት መማር አለብሽ አልኳት። ትምህርት መማር አለብሽ ስላት አይ ትምህርት አልማርም አለች እና መልሳ ደግሞ እንደምንም ይህንን ትምህርት ጨርሽና የሚቀጥለው ዓመት ላይ በአዲሱ ዓመት ትራንስክሪፕትሽን ወደዛ አዙረሽ እዛ እየተማርሽ መቀጠል ትችላለች ስላት እሺ ካለችኝ በኋላ እናትስ ለማ ቻሪቲ ጋር ለፍራኦል ነግሬዋለሁ። እነሱም ብለው ወለጋ ሄደች ማለት ነው። ነቀምት ሄደች። ነቀምት ሄዳ እኔ ነገርኳት። መልካም ትምህርት እዛም ሆደሽ ማትማሪ ከሆነ እንደዚህ ማቲ ከሆነ እኔ ምንም ነገር አላደርግም። ለእናቷ ደግሞ ጃንዋሪ ላይ 18 ሺህ ልክ ያለው አለ ቴክስታችን። የሚገርማችሁ ነገር አሁን መልካሜ ለእናቷ የላኩት 18 ሺህ ጃንዋሪ ላይ የላኩላት አለ ለጃንዋሪ ላይ ማለት ነው። ያሁን የኔና የሷ ቴክስት ነው። ይሄ የኔና የመልካሜ ቴክስት ነው። በየጊዜው ነው ቴክስት የምንደራረገው። አይታችሁ ከሆነ እዚች ጋር 18 ሺህ አይታያችኋል። 18 ሺህ የሚለው ለእናቷ 18 ሺህ የተላከ ነው ጃንዋሪ ላይ ማለት ነው። ኢንድ ኦፍ ጃንዋሪ ሰው ተላከላት። እዛ ሄዳ ትምህርት አልፈልግም፣ ቲክታክ ነው የምሰራው፣ ማስታወቂያ እንደዚህ እየሰራው እኖራለሁ አለች። እኔ ደግሞ ማስታወቂያ የሰራሽ ምትኖሪ ከሆነ እርዳታ የሚባል ነገር አላደርግም። ትምህርት ብተምረሽ ትምህርትሽ ለሰክስፉል ልትሆኝ ነው። የሚገርማችሁ ነገር ይሁ የቤት ሰራተኛ ነች የሚባለው ያቺ ናት። መልካሜ ከሌኒዝ ጋር ምናምን ፋሚሊ ማለት አይታችኋል። ልብስ እንደዚህ ሹፎን ተሰርቶ አይታችኋል። አያችኋል። ይዋት ይታያችኋል። መዓት ነው ያለው። ይዋት ኦኬ። ይዋት ከሌኒዝ ጋር ኦኬ። ኤስ ኦኬ። ይሄ እንደዚህ አይነት ነገር ያው እዚህ ጋር አሁን እየሳቀች ምናምን እየተጫወተች ምናምን ትምህርት ቤት ልትገባ ስትል ኮንቨርሴሽናቸውን ብትሰሙ ትምህርት ቤት ልገባ ምናምን ብላ እየተጫወተች ነው የምትለው። እዚህ ጋር ዲነር ሲወጡ ነው ማታ ማታ ብዙ ጊዜ ይወጣሉ። ዊኬንድ ላይ ይወጣሉ ተያይዘው። ኦኬ ዊኬንድ ላይ እንደዚህ ነው ተያይዘው ነው የሚወጡት። እዚህ ጋር የሚያስቅ ነው። ጁስ ቀዝቅዞባት ነው የምታወራው እና ያው ገብታችኋል። ስለዚህ እንደዚህ ነው። ብዙ እንትን አለ፣ ምንም እንትን አለ። ግን እኔ የምልል ነው በዚህ ደረጃ ሌኒዝን እኔ መስደብ ትችላል። ሌኒዝንም እየሰደበ
በዚህ ደረጃ ሌኒዝ ማለት የሴት ልጅ ምሳሌ መሆን የምትችል ናት። እዚህ ሶሻል ሚዲያ ላይ ከመልክ መልክ አላት። የጥሩ ቤተሰብ ልጅ ናት። የገንዘብ ችግር የለባትም። የመልክ ችግር የለባትም። የእውቀት ችግር የለባትም። እዚህ ስትሰዳደብ ወይ ጌም ስትጫወት ምናምን እንደዚህ ከማንም ጋር ስትደራረግ አታዩዋትም። እቺ ልጅ እኔ ነኝ ወስጄ የሰጠዋት። እሷም ደግሞ እሺ ብላ እንደ እህት ነው ያስቀመጠች። እያስተማረቻት ነው። ትምህርት ቤት አስገብታት እያስተማረቻት ነው። በዚህ ደረጃ እሷን መስደብ ከእናንተ አይጠበቅም። እኔም መስደብ አይደለም፣ እንደፈለገ ብታደረግ ችግር የለውም። ግን እቺ ልጅ የደፈራት አውጥቶ የጣላት አባትየው አውጥቶ ጥሏቸው የሄደ እነሱን አትናገሩ። ደፍሮ ልጅ አስወልዶ አንድ ሰው ስለሱ የተናገረ ሰው የለም። የሴት ልጅ ጠበቃ ነን የሚሉ ስለሱ የተናገረ አንድ ሰው የለም። አንድ ሰው። እኔ ደግሞ አሁንም ወደፊትም አስረግጬ የምናገረው ትምህርት ማትማር ከሆነ ልረዳ አልችልም። እኔ ለእናትየው ገንዘብ እየላኩ ነው። ቤታቸውን አዲሼ ሰርቼ የፈረሰ ቤት ሰርቼ እቃ አስገብቼ በየወሩ ገንዘብ እየላኩ እሷን ቪዲዮ እንደሌላ ሰው እየፖስትኩ ምናምን እኮ ማሳየት የለብኝም ለእናንተ። ግን እቺ ልጅ መርዳት የሚፈልግ ሰው አሁንም ገንዘብ አሰባስቦ መስጠት ይችላል። አባትየው ተመልሶ መጥቷል። ቤቱ ከታደሰ በኋላ ትቷቸው የሄደው አባትየው ቤቱ ከታደሰ በኋላና እኔ ገንዘብ መላክ ሲጀምር ቤት ገብቷል። መጥቶ ተመልሶ ቤት ገብቷል። ትቶ ሌላ ሚስት ብሎ የሄደው ሰውዬ ተመልሶ ቤት ገብቷል። ገብቷቸዋል። ተመልሶ ነው ቤት የገባው። እየኖረ ነው። የፌስቡኳን የመልካሜን ግቡና ልጁ የደፈራት ልጅ ቴክስቶቹ አሉ። ይጽፍላታል፣ እኔ እያለ ይጽፍላታል። ብዙ አለ፣ እኔ ጋ አለ። ተቆጥቻታል። እንደዚያን ነገር ይቀርብኝ። እንደ ልጄ ነው እኔ መቆጣት የነበረው። ሌኒዝ ደግሞ ምሳሌ መሆን የምትችል ልጅ ናት። የሴት ልጅ ምሳሌ፣ የምትሰደብ ልጅ አይደለች። እንደ ማንኛውም ሰው ወጥታ እሷ ከማንም ሰው ጋር አትነጋገርም። ምን ስላደረገች ነው የምትሰደው? ምን ስላደረገች መሰደብ ይገባታል? እንደ እህት ስላሳደገቻት፣ ትምህርት ቤት ስላስገባቻት፣ ስለተንከባከበቻት። ሌኒዝ ማለት በጣም በጥሩ ቤተሰብ ውስጥ ያደገች፣ ከመልክ መልክ አላት፣ ከጸባይ ጸባይ አላት፣ ከትምህርት ትምህርት አላት፣ ገንዘብ አላት። ምንም ያጣችሁን የሰው እጅ የምታይ ልጅ አይደለች። ግን በዚህ ደረጃ እሷን መስደብ ተገቢ አይደለም፣ ተገቢ አይደለም። ስለዚህ መልካሜ ራሷን እጅ ተመልሳ ሄዳ ልጄን እናቴ ጋር ሆኜ ቲክታክ እየሰራው ላስተምራቸው እዛ ልኑር። ቲክታክ እየሰራዋል። ቲክታክ የሚሰራ ሰው ቲክታክ የገቢ ምንጭ አድርጎ የሚያስብ ሰው እሰራለሁ ራሴን እችላለሁ ካለ የእኔ እርዳታ ምንድን ነው የሚጠቅመው? እዛ የእኔ እርዳታ ምንድን ነው የሚጠቅመው? ይጠቅማል? ምክንያቱም ሰው ትምህርትሽን ተማሪ ይሄ ከዚህ በኋላ እኔ ምንም ነገር አልናገርም። የመልካሜ ጉዳይ ይሄ ነው። ፍራኦል ኦሮሞ ጉዲፈቻ ሲያደርግ ነው ዘሩን ሲጥላላየን ምናምን የምትሉ ሰዎች እኔ መልካሜን አልጣልኳትም። ራሷ ፈልጋን የተመለሰችው ፈልጋ ከተመለሰች ደግሞ በግድ ላስቀምጣት አልችልም። ሂጂ ብዬ ማንም ሂጂ ብሎ የሸኛት የለም። ቴክስት አለ፣ ይኸው ቴክስቶቹ አሉ። ሊሂድና ልጄ ጋር ሆኜ ቲክታክ እየሰራው አንዳንድ ነገር ማስታወቂያ እንደዚህ እየሰራው ያለችውም አይታችሁ ከሆነ አትስነማ ቻሪቲ ጋር ሄዳ እንደዛ ነው ያለችው። ቲክታክ እንደዚህ ፎሎ ያርጉኝና ምናምን ፎሎ አርጓትና ማስታወቂያ ይሄ ነው። ይሄ ሶሻል ሚዲያ የሚታየው ብልጭልጭ ነገር ትውልድ ያጠፋል። ለዚህ ነው ትምህርት የሚጠላ ትውልድ የመጣ። ለዚህ ነው ትምህርት ትቶ ሶሻል ሚዲያው ላይ የሚሮጥ ትውልድ ያለው። ማንም ትምህርት አይፈልግም።
ምክንያቱም ገንዘብ የሚገኝበት ስለሆነ ገንዘብ ይገኝበታል ብሎ ስለሚያስብ ገብቷቸዋል። አሁን ይችን ልጅ ጭንቅላቷ ተቀይሯል። ምንድነው በቃ ቲክታክ ሰርቼ እንደዚህ ይላሉ። ፎሎ አድርጓትና ማስታወቂያ ምናምን አሰሯት። እኔ እንትን የለብኝም፣ ግን ግዴታ የለብኝም። እኔ ግዴታ የለብኝም ፈርሜ እንደዚህ ብዬ ምናምን። ሰው የወለደው ልጅም አትማርም ካለ ትምህርት ማትማር ከሆነ ይሄድ ብሎ ራስን ቻል ብሎ ነው እንትን የሚለው። እሷ ደግሞ እንደ እህቴ እንደ ልጄ አድርጌ እየተከታተልኩ ነው። ልጅቷ ላይ ደግሞ ሌኒዝ ላይ ወስጄ ያስቀምጥኳት እኔ ነኝ። እሷ መሰደቧ በዚህ ልክ እንደዚህ አድርጎ እየተነሳ መስደብ እንደዚህ ነው። ፎቶዋ እየተለጠ በአንድም ቀን በክፉ ማትታይ ልጅ፣ አንድም ቀን ፖለቲካ ውስጥ ማትታይ፣ አንድም ቀን ከሰው ጋር ገስት ላይ ገብታ እንደዚህ ማትል ልጅ እንደዚህ እየሰደቡ እንደዚህ ማድረግ ጥሩ አይደል። ቤዛንም እንደዛ ስትሰደብ ነበር። ቤዛ ምን አረገች? ተቀበለቻት። አልፈልግም አለች። ኦኬ መልካሜ ናት አልፈልግም ያለችው። ቤዛ እንደውም አልቅሳ ነበር ለምን ትሄጃለች ጥለሽኝ ብላ። መልካሜ ናት አልፈልግም ያለችው። የቤዛ ችግር ነው አይደለም። አልፈልግም ሙቼ ይገኛሉ አለች። እሺ ምንድን ነው ችግሩ? ችግር አለ በቃ አልፈልግም እዛ መኖር። እናት ስነማ ቻሪቲም ጠይቋታል። ቤዛ ጋር ለምንድን ነው ማትሆኝ? አትመለሽም? አልመለስ ነቀምት ሄዳ አልመለስም አለች። ኦኬ ትኬት ቆርጬ ሌኒዝን ጠይቄ እሺ ትምጣ ስትለኝ አደረስኩ። እዛ ወስደው ሐዋሳ ደርሰው የምተኛበትን ክፍል አይተው ቤቱን አይተው በጣም ነው ቤታቸው የሚያምረው ምናምን ብለው አውርተው ምን ብለው ነው የመጡት። እናት ስነማ ቻሪቲ ሄደው የምትኖርበትን ቦታ አይተው አልጋዋን አሳይተዋቸው ምናምን በጣም ደስተኛ ሆነው እየሳቀች የተጫወተች ነው። ጠይቂያታለሁ ከአንድም ሁለት ጊዜ መልካም የመመለስ ትፈልጊያለሽ ወይ ስላት በጣም ነው ደስ የሚለኝ ከዚህ ቤት አልወጥም አለች። አሁን ደግሞ ሶሻል ሚዲያ በምታየው ኮሜንትና አንዳንዶች በሷ እድሜ ያሉ ልጆች የሚያደርጉትን ነገር አይታ አሀፍቱ ዶ አለች። በቃ እኔም እንደዚህ አድርጌ መኖር ነው የምፈልገው። ኦኬ ስለዚህ እኔ ምንም ነገር አልናገርም። የሚረዳሽ ሰው ካለ ይርዳሽ። እኔ ግን እንደዚህ አታደርጉ ብዬ መናገር አልችልም። የሚረዱሽ ሰዎች ካሉ ይርዱሽ። ያ ነው። ሌሎቹን በምንጨርስበት መንገድ እንጨርሳለን ከሌሎቹ ጋር። ለእናንተ ግን ይሄ ከሌሎቹ ጋር ግን እኔና እነሱ በምንጨርስበት መንገድ እንጨርሳለን። ከእናንተ ጋር ግን ይሄ ነው። ስለዚህ ለእኔ ትምህርት ነው። የሰው ልጅ ወስዶ አሳድጋለሁ ብሎ መውሰድ ጥቅም የለው፣ ጉዳት እና ትዝ ይላችኋል። ያሬድ ነጉ አንድ ልጅ ከመንገድ ላይ አግኝቶ ቤቱ አስገብቶ እየረዳው ልጅ ወጥቶ ሚዲያ ላይ እንደዚህ አድርጎኛል ብሎ ተናገረው።